ሰላም የተከበራችሁ ደንበኞቻችን እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች ዛሬ በወርክሾፓችን እንዴት የቪአይፒ መጅሊስ እንደሚሰራ እናሳያችኋለን። በመጠኑ ያው እንደምትመለከቱት እነዚህ ይመስላሉ መጅሊሶቻችን ሲሰሩ እንደዚህ ታሽቶ ፊኒሽንግ ተሰርቶ ፍሬማቸው ጽድት ተደርጎ ተሰርቶ ቀንና ሌሊት ሳይባል እረፍት ሳይደረግ ነው የሚሰራውና ያው እንደዚህ አምሮበት የሚወጣበት ምክንያት ደግሞ ይሄን እንደምትመለከቱት ይሄን ይመስላል። ባጭሩ ወርክሾፓችን ይሄን ይመስላል። እንደምትመለከቱት ሰፋ ያለች ናት። ለኛ በቂ ነው። ከጤና ጋር ምናባቱ ያውችን እዚህ ውስጥ የተሰራ ነው ወደ መላው ኢትዮጵያ ውስጥ ምናከፋፍለው እናደርሰውና ያው እንደምትመለከቱት ይሄን ይመስላል። አለባበሱ እንደዚህ ተሸፍኖ በፌስታልም አንዳንዴ ክላገርቁ ሲሆን ደግሞ በወረቀት እንደዚህ ታሽጎ ምንደቀው ይሆናል። እነዚህ መጅሊሶች እንደምትመለከቱት እንደዚህ ፋፈሽ ብሎ አምሮባቸው የምትመለከቷቸው መጅሊሶች ስንት ልፋት አልፎ ነውና ያው እኛ ተመስገን እኛም የከስተመሮቻችን ደስታ እኛ ደስታ ነውና አንድ ወር አንድ አመት የሚሆን የለፋንበት ስራ ሁሉም ከስተመሮቻችን ቴንኪዩ ሲለን ነው እኛም ውስጣችን መረካውና ብሩን ያስደስተንም ባይዘው የሆነ ለንገራችን እንደ ባለሙያ። ምክንያቱም ባለሙያ ማንኛውም ስራ የሚሰራ ሰው ከስራው ይልቅ ከብሩ ይልቅ ስራው ነው የሚያስደስተው። ሁላችን እናውቀዋለን መቼስ ሁላችን የስራ ሰዎች ነን። የተለያየ ፊልድ እንኳን ብንሆን ሁላችን ይሰራሉ። እኛ ጋር ደግሞ ይበልጥ ይሄን ነው የሚያስደስተንና እንደዚህ አምሮበት ጽድት ብሎ ፋፈሽ ብሎ የምትመለከቱት መጅሊስ ከ10 ቀን ከ20 ቀን በታች ያላነሰ ጊዜ ፈጅቶ ከ15 ሰው በላይ ለፍቶበት ስንት ሰው ስንት ቀለም አልፎ ስንት ጌጥ ተሰርቶ ምን ያህል ጊዜ ፈጅቶ እንደሚመጣ ያው እኛ ልፋቱ ባለሙያ ነው የሚያውቀው። ለዚህ ደግሞ ያው እኛ ደስ ይለናል። እንደዚህ ፋፈሽ ብሎ ከስተመራችን ደስ ብሎ ስቆ ሲሸኘን ደግሞ እኛ በጣም ይበልጥ ደስ ይለናል። እናመሰግናለን። እናመሰግናችሁ ነው የመጣነው ዛሬ። በውጭ ሀገር ሆናችሁ እነዚህ አይነት መጅሊሶች አምናችሁ ለምትሰጡን ቤተሰቦቻችን ለሁሉም ከስተመሮቻችን በጣም እናመሰግናለን። አንዳንዶቹ ደግሞ ያው ውድ ነው ምናምን እየተባለ የሚመለስ እንትን አለ። ያው ባለመስማማት ምናረገው ነገሮች አሉ። አንዳንዴ ያው ቅር አይለንም። መርጣችሁ ቸክ አድርጋችሁ ፈልጋችሁ ራሳችሁ ወዳችሁ መሆን አለበት። አንድ ነገር በግድ የሚሆን ነገር የለም። አምናችሁ መስጠቱን እንደዚህ አድርገን ፋፈሽ ጽድት አድርገን መጅሊሶቻችሁ ቤታችሁ እናሳምርላችኋለን። ያው እንደምትመለከታቸው የተለያዩ አይነቶች አሉ። ምክንያቱም ብዙ ከውስጥም ከሀገር ውጭም ሆኖ የሚሰጡን ቤተሰቦቻችን ከስተመሮቻችን በዚህ ምክንያት በሰው ትእዛዝ ስለሆነ የምንሰራው ከለሩም ጨርቁም ሁሉም ማች አድርገን ነው ባይዞኝ። ምክንያቱም ከልምድም አንፃር መጅሊስ ከ10-15 ዓመት ሊሆነኝ ነው ይህን ስራ ከጀመርኩት ጀምሮ አንዋር መስጊድ 1-2 ሲጀመር 2006 ዓ.ም የተጀመረ ነው። አሁን አዲስ አበባና አዳማ ብራንች አለ። በጣም ተመስገን ደስ ብሎ ነው የምኖረው። ያው እነዚህ ድጋፎች ደግሞ እንደምትመለከቱ ቀለል ያለ ቪአይፒ መጅሊስ አዲስ ድጋፎች ናቸው ባይዘው። እነዚህ ብዙም የቆዩ አይደሉም። በሜትርም ያው እስከ 12000 ብር አካባቢ ይደርሳል። ቴብሉም አዲስ ቴብል ነው። ሁሉም አሰራር ለየት አድርገን የሰራ ነው መጅሊስ ነው። ይሄንንም ድጋፍ በቪአይፒ ባይዘው ለመጀመሪያ ጊዜ እዚህ ቤት ነበር የሰራሁት። ይሄንን በጣም በእኛ ድርጅት በጣም ብዙ ጊዜ የተሰራ ከ20 በላይ መጅሊስ የሚሆኑ የተሰሩ መጅሊሶች በዚህ ናቸው። የተወሰኑ እዚህ ቪዲዮ ላይ አስገብቼላችኋለሁ ታይቷላችሁ። ለምሳሌ ይሄ አንድ መጅሊስ አለ። ዲዛይኑ ነው የምላችሁ። የዲዛይኑ ፍሬሙ ቀለም ቅብ ይለያያል፣ ግን የዲዛይኑ አይነት በጣም በብዙ ከ20 በላይ እንደውም ከዛ ያንስም የተሰራ መጅሊስ ይሄ በጣም ብዙ ሰው ወዶት አምሮት ማለት ነው። የተለያዩ መጅሊስ አይነቶች የሰራንበት ፍሬም ይሄ ነው። ምክንያቱም ማሽኑም እኛ ጋር ማለት ሲሆን ሌሎችም ጌጣጌጦች ራሳችንም ስለምናደርገው በጣም ይሄው ሁለተኛው እንደዚህ አይነት ይሄንን በራሱ ዲዛይን ሆኖ ከለሩ ግን ይለያያል። የጨርቁም አይነትም ይለያያል። አንድ አይነት ሲሆን ያው ለሁሉም ተመሳሳይ ሲሰራም ብዙ ውበትም ስለሚቀንስ እኛም ስንሰራው ደስ ስለማይልን ለዛ ነውና ይሄ ደግሞ ሌላ አዲስ ዲዛይን የመጣ ነው። በጊዜው በጣም ተፈላጊ ያለው ዲዛይን ነው። ይሄንን የ2017 ማለት ነው 2017 እስከ 18 ቆይቷል። 2018 በተለይ ይበልጥ 2000 አሁን ባለንበት 2018 በጣም ተፈላጊነቱ የጨመረ ዲዛይን ይሄንን 2019 ደግሞ ገና የሚመጣው ምን መለከተው ይሆናል አብረን እና ይሄንን ያው በጣም ብዙ ጊዜ ተሰርቷል። ይሄን መጅሊስም ከሚገርማችሁ በላይ በየአመቱ የመጅሊስ
ዋጋም ዲዛይኑም ይለያያል። ይሄንን ለምሳሌ በሜትር የዚህኛው ዋጋ እስኪ ልንገራችሁ። በሜትር ከ28 ሺህ ብር ጀምሮ ይሸጣል። ባለ 40 ነው። ሙሉ ቴብል አለው። የሶፍት ማስቀመጫ አለው። ቁርአን ማስቀመጫም አለው። ማስተኛ የሚሆን ሙሉ የተሟላ ጨርቁ የቱርክ ጨርቅ ነው። ፍሬሙም ቪቪአይፒ ነው። ዳብል ፍሬም ነው የሚሰራው። እንደምትመለከቱ ይኸው እዚህ ጋር ራሱ አለ። ቴብሉ አለች። የቁርአን ማስቀመጫው ፊት ለፊት ሁሉም ነገሩ የተሟላ መጅሊስ። ይሄንን በሜትር በዛን የሚያክል እየሸጥን እንገኛለን ለከስተመሮቻችን። ያው ሁሉም ነገሩ ባለሙያ እስከሆነ ድረስ ለሁሉም ማስተናገድ ግድ ነውና በአስተያየት አድርገን ይሄንን እየሰራን እንገኛለን። ከዚህ ቀጥሎ ማሳየት ጽድት ያለ አልጋ ነው። ይህንን አልጋ እንደምትመለከቱት በጣም በሚገርም ሁኔታ ሙሉ አክሰሰሪ በራሳችን ዲዛይን የሰራ ነው አልጋ ነው። ከውጭ ሀገር ሁኔታ አዘዝ ነው አልጋ። እንደምትመለከቱት ወንበሮች አሉ፣ ድሬሲንግ አለው፣ ሙሉ የተሟላ ነው። ይቅርታ ይደረግልን ለቪዲዮ አቀራረጽ፣ አብዛኛው ለቲክቶክ ስለሆነ የምንቀርጸው ይቅርታ አድርጉልን ከስተመሮቻችን። እንደምትመለከቱት ፋፍሽ ያለ ኤልኢዲ አለ፣ ሁሉም ነገር የተሟላ ነው። እንደዚህ አድርገን ለከስተመራችን አስረክበናል። በጣም ዲዛይኑም አሰራሩም ከወደድኩት አልጋ ባይዙ የእውነት ልንገራችሁ፣ እውነት ይሄንን በጣም ከወደድኩት። ምክንያቱም ሙሉ ድሬሲንጉ የተሟላ ስለሆነ አሰራሩ በጣም ነው የሚያምረው። እንደነዚህ አይነት ደግሞ አምናችሁ ለምትሰጡን ከስተመሮቻችን በጣም እናመሰግናለን። ቴንክ ማለት ፈልጋለሁ። በዚህ በአጋጣሚ እንግዲህ ይህንን አልጋ ያሰራን ከስተመራችን ካየው እንደዚህ እረፍት አድርገን ዝንጥ አድርገን የሰራ ነው አልጋ። ይኸው እንደምትመለከት ይህን ይመስላል። ቀጥሎ ማሳያችሁ መጅሊስ ጽድት ያለ አጋጣሚ እዚህ ጋር የቲክቶክ ማናጀራቻችን ቲክቶክ እየቀረጹ ነበር፣ ኤዲት እያረጉና ለሶሻል ሚዲያ የሚሆን ነጭ በቡኒ ይህን ቤት በጣም ነው የሚያምረው። የዶክተር ቤት ግድግዳው እንደምትመለከቱ ነው። በርቀት እንደዚህ በጣም ጽድት ያለች ከነ መጋረጃዋ ያው እንደምትመለከቱ ይህን ይመስላል ቤቱ እና ከስተመሮቻችን በውጭም በሀገር ውስጥ የምትገኙ በጣም በሚገርሙ ሁኔታዎች ሰርተን እናስረክባችኋለን፣ እንሰጣችኋለን። ገጥመን ሁሉም ነገሩ አዲስ አበባና አዳማ ላላችሁ ነጻ ዴሊቨሪ ያለን፣ ክፍለ ሀገር ላላችሁ ደግሞ እናመቻችተን እንሰጣችኋለን። ልክ እንደዚህኛው ክፍለ ሀገር እንደላክ ነው። ይሄን ሙሉ እቃ ደግሞ ልጋብዛችሁ እስኪ። ወደ ቡታጀራ የተላከ አይሱሲ ሙሉ እቃ እንደውም አልተቻለም። ሌላም ሁለተኛ ዙርም ነበረ። እሱ የቪዲዮ ቀጣይ የሚሰራላችሁ ይሆናል። ያው ይሄንን ሙሉ አይሱሲ ጭነን መጅሊስ ቁምሳጥን ሙሉ አሰራሩ ይቅርታ እዚህ ጋር የቲክቶክ ቪዲዮ ያስገባሁላችሁና ስጫን ምናምን ያወለ ነው። ይሄንን ከዚህ ቀጥሎ ደግሞ አልጋዎች ምናምኖች ሁሉም ነገር ተጭኖ በጣም ብዙ 2 አልጋ፣ የግድግዳ ቁምሳጥን አለ፣ ፍራሽ አለ። ይኸው አልጋው እንደምትመለከቱ ላይ ያለ አልጋ የብረት አልጋው ራሱ ኮርነር ብፌ አለ፣ ሙሉ የተሟላ ፋይቶ ቡታጀራ የገባ እቃ። በጣም ከምደሰትበት ሳኡዲ ሆኖ ያዘዙኝ ከስተመሮች በጣም አመሰግናለሁ። በጣም ቴንኪ ማለት ፈልጋለሁ እነዚህ። ምክንያቱም አምኖ ሰው መስጠት ማለት ከማመን በላይ ምንም የለም። ቤታችንን አሳምርልን ብሎ ከመስጠት በላይ ከዚህ በላይ ምንም የለምና በጣም ቴንኪው ማለት ፈልጋለሁ። በጣም ነረሄማ በተለይ ከስተመር ዋናዋ ካቻ ምናምን የራሷ ሙሉ መጅሊስ የእናቷ ሰርችላታለሁ እና ቴንኪው እናመሰግናለን።